ሰላም የተወደዳችሁ የአባቴ ብሩካን እንዴት ናችሁ? ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ። በጣም የተወደደ መምህር ኃይሉ ሃኖ እንግዲህ አሁን ሁለተኛ መጽሐፉን አስመርቋል። ዛሬ አዲሱን መጽሐፍ በተመለከተ ጥቂት አንዳንድ ነገሮችን ወደኛ ይዞልን መጥቷል እና ከመጽሐፉ ጋር በተያያዘ አንዳንድ ሐሳቦችን ያካፍለናል ማለት ነው። እስቲ በመጀመሪያ ራስን ለተመልካቾች አስተዋውቅና ይሄኛውን አዲሱን መጽሐፍ እንዴት ነው ለማዘጋጀት ያሰብከው? አመሰግናለሁ። እንግዲህ ያው እኔ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ስሜ መምህር ኃይሉ ሃኖ እባላለሁ። እንግዲህ ያው ይህንን መጽሐፍ ባጭሩ እንግዲህ ያው ወደ ሀሳብ ቢገባ ይህንን መጽሐፍ ለመጻፍና ለተዳራሲያን ለማዳረስ ወደ ውስጥ የመጣ ሀሳብ 2013 ጀምሮ ነበረ። ይህንን ሀሳብ ትንሽ ተወልጄ ያደኩበት አካባቢ አንዳንድ ቤተክርስቲያንን እጄ የማገልገል እድል አግኝቼ ነበርና በዛ ሰዓት ላይ ነው እንግዲህ ቤተክርስቲያን ውስጥ የነበረውን ሁኔታ ማየት የጀመርኩት እግዚአብሔር እየሰጠኝና ከዛ አንጻር አካባቢ ኢትዮጵያ ውስጥ ያለችውን ቤተክርስቲያን የማየት እድል አግኝቼ ለማየት ሞክር ውስጧ የነበረው ያኔ ድሮ የነበረው ኢትዮጵያ የቤተክርስቲያን የጥንቷ ቤተክርስቲያን ማንነት አሁን በዚህ ሰዓት ላይ አንዳንድ ቤተክርስቲያን ውስጥ ያለው እግዚአብሔር የሰጠን እንቁ የሆነው በምንም የማይተኩ ነገሮች እንግዲህ ተሰርቆብናል፣ ተወስዶብናል፣ አይገኙም አሁን ቤተክርስቲያን ውስጥ ላይና ከዚህ ሁኔታ ስላሳሰበኝ እግዚአብሔር ወደ ውስጥ ባመጣው ራእይ መሰረት ይህንን መጽሐፍ እንግዲህ ጽፌ ለተዳራሲያን ማዳረስ ችያለሁ። እግዚአብሔር እርቶኝ ይሄ መጽሐፍ በጣም ብዙ አሁን በዚህ ዘመን ላይ ያለችውን ቤተክርስቲያን ችግር የሚዳስስ ነው። የኢትዮጵያን ቤተክርስቲያን ብቻ ሳይሆን በዓለም ደረጃ አሁን ኢትዮጵያ ዓለም ውስጥ ያለች ቤተክርስቲያን በሁሉም ዓለም ማለትም በሚቻልበት ሁኔታ በጣም ከፍተኛ መንፈሳዊ ኪሳት ውስጥ ነው የምትገኘው። ስለዚህ ትክክለኛ የሆነው እንቁ ክርስቶስ የተካፈለው ማንነት አሁን በዚህ ሰዓት ላይ ቤተክርስቲያን ውስጥ እየደመዘዘ እየጠፋ መድረኮቻችን እንደገና ደግሞ በባዕድ ስብከት እየተተካ ትክክለኛ የክርስቶስ ፍቅር ከቤተክርስቲያን እየጠፋ እውነተኛ መንፈሳዊነት ከቤተክርስቲያን እየጠፋ ቤተክርስቲያን ውስጥ እየታየ ያለው ነገር በጣም ያስከፍና በጣም የሚያሳዝን ነገር ከመሆኑ ይህንን ነገር እንግዲህ እግዚአብሔር ወደ ውስጥ ባመጣ ሀሳብ ይህ ጉዳይ በዚህ መጽሐፍ የተወሰነ አስተዋጽኦ ማድረግ ብችል የሚለው ሀሳብ ወደ ውስጥ መጣና ከዚህ ሀሳብ ነው እንግዲህ መጽሐፉን ለማዳረስ እና ለመጽሐፍ የተነሳሳኝም ሀሳብ ይህንን ነበር። ያው እንግዲህ ይሄኛው ሁለተኛው መጽሐፍ ነው። ከዚህ በፊትም ያበረከትነው አንድ መጽሐፍ አለ። እስቲ ስለ መጀመሪያው መጽሐፍም እናውራ። አመሰግናለሁ። እንግዲህ የመጀመሪያ መጽሐፍ እውነተኛ መንገድ የተሰኘ መጽሐፍ ነው። ይህንን እውነተኛ መንገድ የተሰኘ መጽሐፍ ጥቅልሉ ሀሳቡን የሚይዘው አዳዲስ ክርስቲያን ወደ ክርስቶስ እንዴት መምጣት እንዳለበት፣ ከመጣ በኋላ እንዴት መኖር አለበት፣ ከዛ በኋላ ያለው ነገር እንግዲህ ከየት መጣን፣ የታለን፣ ከዚህ በኋላ ወዴት እንሄዳለን የሚለውንም ሀሳብ ጥቅልል አድርጎ የሚይዝና በተለይ ወንጌል ስርጭት ላይ የሚያተኩር መጽሐፍ ነው። ያንን መጽሐፍ ቢያዝ 2010 አካባቢ ነው እንግዲህ ያው ሐዋሳ መምህራን ትምህርት ኮሌጅ ውስጥ የወንጌል ስርጭት አስተባባሪ ሆኜ በፌሎ ውስጥ እያገለገልኩ በነበርኩበት ሰዓት ላይ አንዳንድ ከክልል ወጣ ያሉ የሚሽን ጊዜዎች ነበሩ። ያንን ጊዜ በመጠቀም እንግዲህ አንዳንድ በተለይ በእስልምና በጣም የተከበቡ አካባቢዎችን ሄጄ የማየትና ወንጌልን የመመስከር እድል አግኝቼ በሄድኩበት እዛ ያየሁት ነገር ስላመነሳኝ እንዴት ወደ ክርስቶስ መምጣት ይቻላል፣ ይህንን ሀሳብ እንዴት ነው ያልዳኑ ሰዎች እንዴት ወደ ክርስቶስ መምጣት አለባቸው፣ ከመጡ በኋላ እንዴት መኖር አለባቸው፣ ከዛ በኋላ የሚለውን ሀሳብ ጥቅልል አድርጎ የሚይዝና ቢያንስ የተለያየ ሃይማኖት እስራት ውስጥ የነበሩ ሰዎች ከዛ እስራት እንዴት ተለቆ ወደዚህ ህይወት መምጣት እንዳለበት መንገዱን የሚጠቁም መጽሐፍ ነው። እውነተኛ መንገድና ትክክለኛው መንገድ እውነተኛ መንገድ ማን እንደሆነ በየት በኩል መግባት እንዳለብን በየት በኩል መምጣት እንዳለብን የሚያሳይ መጽሐፍ ነውና ያ መጽሐፍ እንግዲህ ያው ታትሞ ከወጣ ቢያንስ በ3 ወር ውስጥ ነው እንግዲህ በጣም ያለቀው። ቀለል ብሎ ቢያንስ ሁሉም ሰው ማንበብ በሚችልበት ቋንቋ ቢያንስ ትንሽ ከአራተኛ ክፍል እስከ ፕሮፌሰር ደረጃ ሁሉም ሰው ቢያነበው በቀላሉ መረዳት የሚችል መጽሐፍ ከመሆኑ አንጻር በጣም ተወዳጅና ብዙ ሰው የወደደበትና ብዙ ሰው የተጠቀመበት መጽሐፍ ነው እና ያ መጽሐፍ እንግዲህ እሱን ካሳተምኩ በኋላ ያ መጽሐፍ ታትሞ ተመርቆ
ለህዝቡ ከደረሰ በኋላ ነው እንግዲህ ወደ ቤተክርስቲያን ገብቼ እንግዲህ ቤተክርስቲያን ውስጥ በአንዳንድ ኃላፊነትና አንዳንድ ቦታ ተንቀሳቅሼ ማገልገል እድል አግኝቼ እየሄድኩ ባለበት ሰዓት ላይ ነው እግዚአብሔር የኔን የሁለተኛውን መጽሐፍ ራእይ የሰጠኝና የመጀመሪያ መጽሐፍ ይህንን ይመስላል። በመጨረሻ አንድ የምጠይቅ ነገር ሰዎች መጽሐፍ እንዲያነቡ ምን ትመክራለህ? ያው እንግዲህ ያው ያንን መጽሐፍ የመጀመሪያውን መጽሐፍ እንግዲህ ያው የትኛውም ክርስቲያን የሆነው በክርስቶስ ያመናማኝ ላልዳኑት ሰዎች እንግዲህ ያው አንዱን መጽሐፍ አግኝቶ እንኳን ቢሰጥ በቀላሉ ክርስቶስን መመስከር ይችላል ብዬ ተስፋ አደርጋለሁ። ይህንን ደግሞ ሁለተኛውን መጽሐፍ እኔ ክርስቲያን ነኝ፣ የቤተ ክርስቲያን መሪ ነኝ፣ መጋቢ ነኝ፣ ቄስ ነኝ፣ አገልጋይ ነኝ የሚል ሰው ማንኛውም ሰው አሁን በዚህ ሰዓት ላይ ቤተ ክርስቲያን ውስጥ ታድሶ እንዲመጣ የሚፈልግ ሰው ሁሉ ይህንን መጽሐፍ ማንበብ አለበት። እንደ በዛም ልክ እንግዲህ አሁን ማለት በዚህ ሰዓት ላይ ሁላችንም የምናውቀው እውነት ነው፣ በግልጽ የሚታይ ነው። ቤተክርስቲያን በምድር ላይ አለች፣ ተጽዕኖ መፍጠር በሚገባት ልክ ተጽዕኖ እየፈጠረች አይደለች። አሁን ይህ ነገር የሚታይ እውነታ ስለሆነ ከዚህ አንጻር የትኛንም ታድሶ ለማምጣት የትኛም ቤተክርስቲያን ውስጥ እንደገና የእግዚአብሔር ሕልውና ወደ ቤተክርስቲያን እንዲመጣ የክርስቶስ ፍቅር ትክክለኛው መንፈሳዊነት ወደ ቤተክርስቲያን እንዲመጣ መድረኮቻችን ክርስቶስ የሚሰበክበት እንዲሆን ከዛ አንጻር ደግሞ የተበላሹ ነገሮች እንዲስተካከሉ ሁሉም ሰው ማንኛውም ሰው እንግዲህ ክርስቲያን የሆነ ሰው ይህንን መጽሐፍ ማንበብ አለበት። በተለይ ይህንን መጽሐፍ እንዲያነቡ መጋብዛቸው ሰዎች ሙሉ ጊዜ አገልጋዮች፣ ቤተ ክርስቲያን መሪዎች እንዲያነቡ እመክራለሁ። አመሰግናለሁ። እሺ፣ ከዚህ በተያያዘ ሰዎች የማንበብ ልምዳቸውን ወይም አንተ አሁን ላይ መጽሐፍ እንድትጽፍ ያደረገህን ከምን ተነስተ ነው መጽሐፍ ልትጽፍ የቻልከው እና ሰዎች ምን አይነት መጽሐፎችን ወይም ምን አይነት ነገሮችን ማንበብ አለባቸው ብለህ ትመክራለህ? ያው እሱም ትክክል ነው። አሁን በዚህ ሰዓት ላይ እኔ የሚያምነው አንድ ነገር አለ። በአእምሯችን ውስጥ አእምሮ አለን። በአእምሯችን ውስጥ 3 ነገር አለ። በአእምሯችን ውስጥ ሀሳብ አለ፣ ስሜት አለ፣ ፍቃድ አለ። የትኛውም ነገር እንግዲህ እኛን የሚቆጣጠረው ወደ አእምሯችን የምናስገባው ነገር ነው። አሁን ወደ አእምሯችን ውስጥ በሀሳብ መልክ ከተለያየ ከሚዲያ መጽሐፍን በማንበብ የተለያየ ነገር በምንሰማው ነገር የተለያየ ሀሳብን ወደ አእምሯችን እናመጣለን። ወደ አእምሯችን የምናመጣ ሀሳብ እኛን የመለወጥ አቅም አለው። ከዛ አንጻር ደግሞ መጽሐፉን አንብበን በሀሳብ መልክ ወደ አእምሯችን የምናመጣቸው ነገሮች በጥንቃቄ መመርመር ያስፈልገናል። ሁሉንም መጽሐፍ ማንበብ ሁሉንም ነገር ወደ በሀሳብ መልክ ወደ አእምሯችን ውስጥ ማስገባት አእምሯችንን ማበላሸት ነው። ለምሳሌ አንድ ነገር በሀሳብ መልክ ወደ አእምሯችን ከገባ በኋላ ስሜታችን ይረበሻል። ስሜታችን ከተረበሸ ደግሞ ፍቃዳችን የከፋ ይሆናል ማለት ነው። እንግዲህ በዛው ልክ እንግዲህ መልካም ሀሳብ ከመጽሐፉን አንብበን ትክክለኛ መጽሐፍ አንብበን የምናገኘው ሀሳብ ትክክለኛ ስሜት ይሰጠናል። በዛው ልክ ደግሞ ፍቃዳችን ውሳናችን በጣም ትክክል ስለሚሆን የምናነበው መጽሐፍ ላይ በጣም ትልቅ ጥንቃቄ ማድረግ ያለብን። አሁን ብዙ ሰው መጽሐፍ አንብቦ ከመስመር የወጣ አለ። ትክክለኛ መጽሐፍ አንብቦ በዛ ልክ ደግሞ ወደ ትክክለኛ መንገድ የመጣ አለ። አሁን በዚህ ሰዓት ላይ የሚያስፈልጉን መጽሐፍቶች ነበሩ። እንግዲህ ዝም ብለን መጽሐፍ ነው ብለን ብቻ አይደለም እናነቡ። ምክንያቱም ዝም ብለን አንስተን የምናነባቸው መጽሐፎች እኛን የመለወጥ አቅም ስላላቸው አሁን በዚህ ሰዓት ላይ ብዙ ፍልስፍና አለ። ይህ መጽሐፍ ቅዱሳዊ የሆኑ ብዙ መጽሐፍት ታትመው ወጥተዋል። በሶሻል ሚዲያ፣ በቲክቶክ፣ በኤፍቢ፣ ጎግል ላይ ሰርች ስታደርግ በጣም የተለያየ ነገር አለ። ስለዚህ ብዙ ነገር ስለወጣ ሁሉንም ነገር ወደ አእምሯችን ከማምጣት ይልቅ መርጠን ትክክለኛ የእግዚአብሔር መንፈስ ያለበት ትክክለኛ በታዋቂ ሰዎች የተጻፉ መጽሐፍት ትክክለኛ ኮሜንት የተሰጡበት የሚታመኑበት በቤተ ክርስቲያን ደረጃ ጤናማ ትምህርት የያዘውን መጽሐፍ ብቻ መርጠን ብናነብ እላለሁ። አሁን እንደ ኢትዮጵያ በጣም የንባብ ልምዳችን በጣም የወረደ ነው፣ የሞተ ነው። በጣም የሚያሳዝነው ነገር ይሄ ነው። ሁሉም ቦታ እኔም ተንቀሳቅሼ የሚያይበት ቦታ የሚያየው ነገር እሱ ነበርና መጽሐፉን ራሱ አንዳንድ ሰው ሲገዛ አፕሪሼት ለማድረግ ነው የሚገዛው እንጂ ለማንበብ በጣም ሰርፕራይዝ ሆኖ ጓግቶ ለማንበብ ካለው ፍላጎት ተነስቶ አይደለም። ብዙ ሰው ይህ ነገር መቀረፍ አለበት፣ ትክክል አይደለም ብዬ አምናለሁ። ምክንያቱም ይህንን መጽሐፍትን የምናነበው ደራሲያንን የማገዝ ስራ እንዳለ ሆኖ ከዛ ሀሳብ እንግዲህ እሱ ውስጥ የነበረውን ሀሳብ ለማግኘት ነው፣ ትክክለኛውን መንገድ ለመረዳት ነው፣ ክርስቶስን ለማየት ነው። እና ይሄ ነው እላለሁ። እንግዲህ እንደዚህ አይነት መጽሐፉን ለማንበብ እንደዚህ አይነት መንገድ መርጠን ብናነብ እና እንደዚህ አይነት መጽሐፍቶችን ብናነብ ብዬ እመክራለሁ። እሺ፣ በመጨረሻም ሁለተኛው መጽሐፍ መቼ ይመረቃል? መቼ ይወጣል? አሁን የምታስመርቅበት ቀን አለ መቼ ብለህ እንዲሁም ደግሞ መቼ ነው ወደ ቅዱሳን የምታስረክበው?
አመሰግናለሁ። እንግዲህ ጥያቄ በጣም ወሳኝ ጥያቄ ነው። ይህ መጽሐፍ አንድ ቦታ ተመርቋል። ወደ 2 ቦታ አስመርቄያለሁ። መጽሐፍ ክፍለ ሀገር አስመርቄያለሁ። ይሄ ራእይ ቅድም እንዳነሳሁልክ በአንድ ክልል ውስጥ ተወስኖ ብቻ የሚቀርና የአንድ ክልል ቤተክርስቲያን ችግር የያዘ መጽሐፍ አይደለም። ኢንተርናሽናል ችግር ነው፣ ሀገራዊ ችግር ነው። ስለዚህ ሀገራዊ ችግርና ኢንተርናሽናል ችግር እስከሆነ ድረስ ይሄ ራእይ ሁሉም አካባቢ መዳረስ አለበት የሚለው እምነት አለኝ። ከጎነም ያሉ ጓደኞችም ይህን ራእይ መደግፉን በተለያየ ነገር ድጋፍ የሚያደርጉኝ ሰዎች እንን ያምናሉ። ከዚህ አንጻር እንግዲህ እዚህ አዲስ አበባ በቅርቡ የመጽሐፍ ተመርቆ አዲስ አበባ ላለች ቤተክርስቲያን በሙሉ ይዳረሳል ብዬ ተስፋ አድርጋለሁ። እንግዲህ በዚህ አጋጣሚ እንግዲህ ለመናገር እንፈልጎ ይህ መጽሐፍ እዚህ አዲስ አበባ ብቻ ተመርቆ እንዲቀር አልፈልግም። ችግሩ ኢንተርናሽናል እስከሆነ ድረስ መጽሐፉም ኢንተርናሽናል መሆን አለበት። ችግሩ ሀገራዊ እስከሆነ ድረስ መጽሐፉም ሀገራዊ መሆን አለበት። ሁሉም ቤተክርስቲያን መድረስ አለበት ብዬ ተስፋ ስለሚያደርግ እንግዲህ በቅርቡ አዲስ አበባ ላይ ያለውን እንግዲህ እናሳውቃለን። በቅርቡ ተመርቆ ወደ ቅዱሳን እጅ ይገባል ብዬ ተስፋ አድርጋለሁ። እሺ፣ በጣም ደስ ብሎናል። እንኳን ጌታ ረዳ። በመጨረሻም ደግሞ የምታስተላልፈው መልእክት ከመጽሐፍ ዙሪያ ወይም ሰዎች ምን አይነት ነገር ማየት ማንበብ እንዳለባቸውና ማስተላለፍ ያለብህ አንዳንድ ነገሮች ካሉ? እሺ፣ አመሰግናለሁ። እንግዲህ ያው እነን የምታዩ ሰዎች እንግዲህ ውድ ተመልካቾቻችን እኔ ማስተላለፍ የምፈልገው እንግዲህ ሰው የትኛውንም መጽሐፍ መርጦ ማንበብ እንዳለበት መጀመሪያ አንስቻለሁ። እነን መጽሐፍ ደግሞ እዚህ አዲስ አበባ ያላችሁ ሰዎች የመጽሐፍ ወደ ሁሉም ቤተክርስቲያን እንዲደርስ ሁሉም ክርስቲያን ደርሶ ይህንን መጽሐፍ እንዲያነብና እግዚአብሔር እንደገና ታድሶ ለቤተክርስቲያን እንዲያመጣ ሁላችሁም በዚህ ቀጥለን እንግዲህ በመናሳውቀው ቀን አዲስ አበባ ተገንታችሁና አዲስ አበባ ውስጥ ያላችሁም እንግዲህ በዛው ቀን መጥታችሁ ከኛ ጋር እንድትሆኑ ይህንን መጽሐፍ ደግሞ በሚታገኙት አጋጣሚ እንድታነቡ እመክራለሁ። አመሰግናለሁ። ቴንክ ዩ። ተባረክልኝ።